ለቆሮንቶስ ሰዎች የተጻፈው የመጀመሪያው የጳውሎስ መልእክቱ ጳውሎስ በደንብ ለሚያውቀው የቤተክርስቲያን ማህበረሰብ የተጻፈ ደብዳቤ ነበር። ቆሮንቶስ የጥንቱ ዓለም ዋና የወደብ ከተማ ነበረች። የግሪክና ሮሜ አማልክት ቤተጣዖቶችም በብዛት ነበሯት። ትልቅ የኢኮኖሚ ማዕከል ነበረች። ስለዚህ የጳውሎስ ወደዚች ከተማ ሚስዮናዊ ሆኖ መምጣት ስልታዊ ነው። በከተማውም ለ1 ዓመት ተኩል ሰዎችን የተዋወቀና ስለ ኢየሱስ የነገራቸው ቆየ። ብዙ ሰዎችም የኢየሱስ ተከታይ በመሆን ቤተክርስቲያን መሰረቱ። ስለሆነው ነገር ይበልጥ ለመረዳት የሐዋርያት ሥራ ምዕራፍ 18ን ማንበብ ትችላላችሁ። ከተወሰነ ጊዜ በኋላ ጳውሎስ ሌሎች ቤተክርስቲያኖችን ለመመስረት ወደ ተለያዩ ከተሞች ሄደ። እሱ ከሄደ በኋላ በቆሮንቶስ ባለችው ቤተክርስቲያን ነገሮች ደህና እንዳልሆኑ ሰማ። ቤተክርስቲያኗ በብዙ ችግር ውስጥ እያለፈች ነበር። ጳውሎስ ይህን ደብዳቤ ለመጻፍ የተገደደው ከዚህ የተነሳ ነው። የስንብት ሰላምታን ሳይጨምር ደብዳቤው በ5 ዋና ዋና ክፍሎች ይከፈላል። እነዚህ 5 ክፍሎች ደግሞ ጳውሎስ መመሪያ የሰጠባቸውን 5 ችግሮች ይወክላሉ። ስለዚህ ደብዳቤው የሚመስለው በተለያዩ ርዕሶች ላይ እንደተጻፉ የመጣጥፎች ስብስብ ነው። ነገር ግን ሁሉንም ክፍሎች አንድ ላይ የሚያጣምሩ ማዕከላዊ ሐሳቦች አሉ። በእያንዳንዱ ክፍል የሚያደርገው ይህንን ነው። የተፈጠረው ችግር ምን እንደሆነ ይገልጻል፣ ግን ሁልጊዜ የወንጌልን የሆነ አካል በመናገር ማለትም ስለ ኢየሱስ የተነገረውን የምስራች በመጥቀስ ለዚያ ችግር ምላሽ ይሰጣል። ይህን በማድረግ እናምናለን የሚሉትን እየኖሩት እንዳልሆነ ያሳያል። ስለዚህ ይህ ደብዳቤ የሚያተኩረው ስለ ሕይወት እያንዳንዱ ገጽ በወንጌል መነጽር ማሰብ ምን እንደሚመስል ስለመማር ነው። እንዴት ምላሽ እንደሰጠ ጠለቅ ብለን እንመልከት። ከምዕራፍ 1 እስከ 4 ችግሩ በቤተ ክርስቲያን ክፍፍል መኖሩ ነው። ጳውሎስ ከሄደ በኋላ የመጡ አንዳንድ አስተማሪዎች ነበሩ። አንድ አጵሎስ የተባለ ሰው፣ ከዚያ ደግሞ ጴጥሮስ። ሰዎች የሚወዱትን አስተማሪ መርጠው የዚያ የሚወዱት አስተማሪ ደጋፊና አድናቂ ሆነዋል። ከዚህም የተነሳ ሌሎችን መሪዎች ወይም አስተማሪዎች የሚደግፉ ሰዎችን በክፉ ይናገሯቸውና ያጣጥሏቸው ጀመር። ለዚህ ጉዳይ ጳውሎስ የሰጠው ምላሽ ስላቅ ያዘለና ነጥቡን በግልጽ ያስቀመጠ ነበር። እየቀለዳችሁ መሆን አለበት አለ። ቤተክርስቲያን የታዋቂነት ውድድር አይደለም። ቤተክርስቲያን ኢየሱስን ማዕከል ያደረጉ ሰዎች ማህበረሰብ ናት። መሪዎቿና አስተማሪዎቿ የኢየሱስ አገልጋዮች ናቸው። ስለዚህ አንዱን መሪ ከሌላው ልትመርጡ ትችላላችሁ። ነገር ግን ይህ መከፋፈልን ስለሚያመጣ ጠቃሚ አይደለም። በእርግጠኝነት ደግሞ እርስ በርስ ስለሌላው መጥፎ ማውራት ጥቅም የለውም። የቤተ ክርስቲያን ማዕከል ኢየሱስ እና ስለ ማንነቱና ያደረገው ነገር የሚነግረው የምስራች ነው። ከምዕራፍ 5 እስከ 7 ባለው ጳውሎስ ከወሲብ ጋር ለተያያዙ ችግሮች ምላሽ ይሰጣል። በቤተ ክርስቲያኗ ከብዙ ሰዎች ጋር ወሲባዊ ግንኙነት የነበራቸው ጥቂት የማይባሉ ሰዎች አሉ። አንዱ ሰው ከእንጀራ እናቱ ጋር ነው። ሌሎች ደግሞ ለግሪክ አማልክት የተቋቋሙ ቤተ ጣዖቶች ጋር አሁንም ስለሚሄዱ እዛ ካሉ ሴተኛ አዳሪዎች ጋር ይተኙ ነበር። ይሄ ብቻ አልነበረም። ይህ ሁሉ ድርጊት ምንም ችግር የለውም የሚሉ ሰዎች በቤተ ክርስቲያን ውስጥ ነበሩ። እነዚህ ሰዎች ኧረ በክርስቶስ ነፃ ነን፣ የእግዚአብሔር ጸጋ ገደብ የለውም አይደል እንዴ? ታዲያ ችግር የለውም እኮ ይሉ ነበር። ጳውሎስ ግን እነዚህ ተግባሮች ትልቅ ችግር እንዳለባቸው ተናግሯል። ከወንጌልን በመጥቀስ የዚህ አይነት አስተሳሰብ ምን ያህል የተሳሳተ እሳቤ እንደሆነ ያሳያል። እንዲህ ብሏል። በመጀመሪያ ደረጃ ኢየሱስ የሞተው ለኃጢአታችሁ መሆኑን አስታውሱ። ይህም ከተዛባ ወሲባዊ ግንኙነት የተነሳ የተበላሹ ግንኙነቶችን ይጨምራል። ስለዚህ ክርስቲያን ከሆናችሁ ለኢየሱስ ፍቅርና ጸጋ ምላሽ ከምትሰጡባቸው ዋነኛ መንገዶች አንዱ በጾታዊ ግንኙነታችሁ ንጹሕ አቋም በማሳየት ነው። በተጨማሪም ጳውሎስ ልክ ኢየሱስ በሥጋ ከሙታን እንደተነሳ የእኛም አካል ከሙታን እንደሚነሳ ያስታውሳቸዋል። ይህም ማለት ሰውነታችሁ አሁንና ወደፊት በኢየሱስ እየተዋጀ ከሆነ በሰውነታችሁ አሁን የምታደርጉት ነገር ፋይዳ አለው፣ ትልቅ ፋይዳ አለው። የፈለጋችሁትን እንዳታደርጉበት ሰውነታችሁ የእናንተ አይደለም። ጳውሎስ በጣም ግልጽ እየሆነ ነው። የኢየሱስ ተከታይ መሆን ማለት በጾታዊ ግንኙነት ዙሪያ ስላለ ንጽሕና ፈጽሞ አለመደራደር ማለት ነው። ከምዕራፍ 8 እስከ 10 ያለው ክፍል ትኩረት ምግብ ላይ ነው። ግን ስለ ምግብ ምርጫ ብቻ አልነበረም። የቆሮንቶስ ሰዎችን የከፋፈለው ጉዳይ በአካባቢው ባሉ ቤተ ጣዖቶች ውስጥ ለግሪክና ለሮማውያን አማልክት ከተሰዉ እንስሳት የሚገኝ ሥጋ ነው። አይሁድና አይሁድ ያልሆኑት ክርስቲያኖች ለዚህ ጉዳይ ምን ምላሽ መስጠት እንዳለባቸው የተለያየ ሐሳብ ነበራቸው። አሁንም እንደገና ጳውሎስ የወንጌልን አንኳር ሐሳቦች በማንሳት ምላሽ ይሰጣል። ታማኝነታችን በመጀመሪያና ከሁሉ አስቀድሞ ለኢየሱስ ጌትነት ነው እንጂ ለሌላ አማልክት አይደለም ይላል። ስለዚህ
ለአማልክት የተሰዋ ሥጋ ባለበት ሁኔታ ውስጥ ከሆናችሁና በዙሪያችሁ የሚመለከቷችሁ ሰዎች ካሉና እነዚህ ሰዎች ተመልከቱ ክርስቲያኖች ኢየሱስን ያመልካሉ፣ እነዚህ ሰዎች ደግሞ ሌላ አምላክ ማምለክ ይችላሉ የሚሉ ከሆነ ጳውሎስ እያለ ያለው ይህ የሚሆን ከሆነ ሥጋውን አትብሉት ነው። ታማኝነታችሁ ለኢየሱስ ነው። እነዚህንም ሰዎች ከራሳችሁ አስበልጣችሁ መውደድ ነው እንጂ ያለባችሁ እነሱን ማሳት አይደለም። ነገር ግን ጳውሎስ ተጨማሪ ማብራሪያ ይሰጣል። ስሙ፣ እንደ ክርስቲያን እግዚአብሔር እንስሳትን ጨምሮ የሁሉ ነገር ፈጣሪ እንደሆነ እናምናለን። እንዲሁም ደግሞ ጣዖቶች ከእንጨትና ድንጋይ የተሰሩ እንደሆኑ እናውቃለን። ስለዚህ በምታደርጉት ነገር ግራ የሚጋባ ሰው አጠገባችሁ ከሌለና እርቧችሁ ከሆነ ሥጋውን ብሉት። በክርስቶስ አዲስ ሰው እንደመሆናችሁ መጠን በእነዚህ አከራካሪ ጉዳዮች ሕሊናችሁን ለመከተል ነፃ ናችሁ። ታዲያ እንዴት አንዳንድ ጊዜ መብላት ትክክል፣ ሌላ ጊዜ ደግሞ ስህተት ሊሆን ይችላል? ዋናው መርህ ፍቅር ነው። ፍቅር ራሱን ይክድና የሌሎችን ደህንነት ያስቀድማል እና ፍቅር የእግዚአብሔር ፍቅር የወንጌል እምብርት ነው። ኢየሱስ ለእኛ ሲሞት ያደረገው ይህንኑ ነው። ስለዚህ ጳውሎስ ክርስቲያኖች ለሌሎች ሰዎች ሊያደርጉ የሚገባውን ይህንኑ ነው ይላል። በምዕራፍ 11 እና 14 ጳውሎስ በመቀጠል በሳምንታዊ መሰባሰባቸው ውስጥ ያሉ ሌሎች ችግሮችን ይመለከታል። በሚሰበሰቡ ጊዜ ኃይለኛ መንፈሳዊ ተሞክሮ ያላቸው አንዳንድ ሰዎች ነበሩ እና በማይታወቁ ቋንቋዎች ጮክ ብለው ይጸልዩ ነበር። ትምህርት የሚያስተምሩ ወይም ከእግዚአብሔር ቃል የሚያካፍሉ ደግሞ ሌሎች ነበሩ። ይህን በሚያደርጉበት ሰዓት አንዱ ይነሳና የማካፍለው ቃል አለኝ በማለት ያቋርጣቸው ነበር። ይደረግ የነበረው የተመሰቃቀለ ነገር ነበር። እናም ሰዎች በተለይም አዲስ የመጡ እንግዶች ወንጌል እንዳይሰሙ ይረብሽ ነበር። ስለዚህ በእነዚህ ምዕራፎች ውስጥ ጳውሎስ አስቀድሞ የመሰባሰባቸው ዋነኛ ዓላማ ምን እንደሆነ እንዲያስቡ ይረዳቸዋል። ይህም ምን አይነት ባህሪያት አግባብነት እንዳላቸው እንዲገነዘቡ ይረዳቸዋል። ስብስባቸው የእግዚአብሔር መንፈስ በሁላቸውም የሚሰራበትና በተዋሃደ መንገድ ነገሮች የሚሆኑበት ሊሆን እንደሚገባ ይናገራል። ቤተ ክርስቲያንን በሰው አካል በመመሰል አሪፍ ምሳሌ ይሰጠናል። አንድ ነው፣ ግን የተለያዩ ብዙ አይነት ክፍሎች አሉት። እያንዳንዱም ክፍል ልዩ እና አስፈላጊ የሆነ ሚና ይጫወታል። በመቀጠልም ቤተ ክርስቲያንን ለመገንባት የእግዚአብሔር መንፈስ በእነዚህ የተለያዩ ሰዎች አማካኝነት የሚያደርጋቸውን የተለያዩ ነገሮች ዘርዝሮ ጠቅሷል። በእነዚህ ምዕራፎች ውስጥ ይህ ወሳኝ ቃል ነው። ጳውሎስ በመሰባሰባቸው ሁሉ ከፍተኛ ዋጋ ሊሰጠው የሚገባው የወንጌል ማዕከል የሆነው የእግዚአብሔር ፍቅር መሆን እንዳለበት ደምድሟል እና ፍቅር በእነዚህ ምዕራፎች ውስጥም ቁልፍ ቃል ነው። ፍቅር በጉባኤው መካከል ያለ እያንዳንዱ ሰው ያለውን ሁሉ ሌሎችን ለማገልገልና የሌሎችን ደህንነት ለመፈለግ እንዲጠቀምበት ግድ ይለዋል። ጳውሎስ ይህን ሁሉ የቆሮንቶስ ሰዎችን ችግር ለመፍታት ተጠቅሞበታል። አንዳንድ ሰዎች የሚመስላቸው የመሰባሰባቸው ዓላማ ጠንካራ መንፈሳዊ ልምምዶችን ለማግኘት ወይም የልባቸውን ለመናገር ነው። ጳውሎስም ይላል፣ ስሙ፣ እኔ ኃይለኛ የጸሎት ተሞክሮችን የማበረታታ ሰው ነኝ። ነገር ግን የሌሎች ሰዎችን አትኩሮት የሚወስድ ወይም ግራ የሚያጋባ ከሆነ ላቆመው ይገባል። ይህን ካላደረግኩ ራሴን ከነዚህ ሰዎች አስበልጬ የወደድኩኝ ነው። በኢየሱስ ስም የሚሰባሰቡ ጉባኤዎች ስርዓት ያላቸው መሆን አለባቸው። ይህ ሲሆን ብቻ ነው ሁሉም ሰው መማር፣ መዘመርና ማምለክ እንዲሁም እግዚአብሔር ሲናገረው መስማት የሚችለው። ጳውሎስ ምላሽ የሚሰጥበት የመጨረሻው ችግር ስለ ኢየሱስ ትንሣኤና ስለ ኢየሱስ ተከታዮች የወደፊት ተስፋ ጉዳይ ነው። በቤተ ክርስቲያን ያሉ አንዳንድ ሰዎች የትንሣኤ ሐሳብ ስሜት የማይሰጥና ክርስቲያን ከመሆን ጋር የማይገናኝ እንደሆነ ይናገሩ ነበር። ጳውሎስ ይህንን አጥብቆ ይቃወማል። ትንሣኤ የወንጌል ቁልፍ ክፍል እንደሆነ በመናገር ይጀምራል። በትንሣኤ የምናምነው ሮማውያን ኢየሱስን በአደባባይ ከገደሉት በኋላ ኢየሱስ በሥጋ አካል ሕያው ሆኖ ያዩት በመቶዎች የሚቆጠሩ የዓይን ምስክሮች ስላሉ ነው። ጳውሎስ እንዳለው ክርስቶስ ከሙታን ካልተነሳ ሞቱ ከንቱ ነበር። ሁላችንም በኃጢአታችንና በራስ ወዳድነታችን ጠፍተናል። ክርስቲያን መሆን ማቆም አለብን ማለት ነው። ጳውሎስ በመቀጠል ትንሣኤ ኢየሱስ በሞትና በክፋት ላይ የተቀዳጀው ድል እንዴት እንደሆነ፣ አሁን ላይ ደግሞ ለእኛ የሕይወትና የኃይል ምንጭ ስለመሆኑ እንዲሁም ደግሞ የክርስቶስ ትንሣኤ ለዓለም ሁሉ የወደፊት ተስፋ እንደሆነ በዝርዝር አሳይቷል። በኢየሱስ አንድ የምንሆንበት ምክንያት ከትንሣኤው የተነሳ ነው። ለጾታዊ ታማኝነት ቆርጠን እንድንነሳ የሚያደርገን ትንሣኤው ነው። ሌሎችን ከራሳችን አብልጠን መውደድ እንድንችል ኃይል የሚሆነን ትንሣኤው ነው እና በመጨረሻም በሞት ላይ ለሚኖረን ድል ተስፋችን ነው።
ጳውሎስ እንዲህ ሲል ይደመድማል። ስለዚህ ኢየሱስ ከሙታን እንደተነሳ እናምናለን። የዚህ ትርጉም ይህ ነው። ወንጌል ሞራላዊ ምክር ወይም ለግል መንፈሳዊነት የሚጠቅም መመሪያ ብቻ አይደለም። ትንሣኤ ስለ ኢየሱስ የተነገረ አዲስ እውነታን የሚገልጥ ዜና ነው። እናም አንደኛ ቆሮንቶስ የሚናገረው ስለዚህ ነው። እያንዳንዱን የሕይወት ክፍል ከወንጌል አንጻር መመልከት